ትልቁ ከመሰረቱ ከኢማን ጋር የሚጋጭ መጥፎ ባህሪ ኺያና፣ ከዳተኝነት፣ አታላይነት፣ ያልሆኑትን ሆኖ ያልሰሩትን ሰርቶ ማሳየት ነው። አማና ወይም ደግሞ ታማኝነት ትልቅ ስነ ምግባር እንደሆነው ሁሉ ተቃራኒው ኺያና ደግሞ በጣም ክፉ የሆነ ያንን የሚያፈርስ ነው። ለዚህ ብሎ አላህ Subhanahu Wa Ta'ala አማና የሌለው ነብይ አላከ። ነብዩ ሰለላሁ ዐለይሂ ወሰለም አላ ተእመኑኒ ወአና አሚኑ መን ፊ ሰማዕ፣ የሰማዩ ጌታ አምኖኝ እናንተ አታምኑኝም እንዴ? ጅብሪልንም ሙጣዕ ሰመ አሚን ይለዋል። እዚያ ላይኛው ዓለም ተሰሚነት ያለው ታማኝ ነው ይላል። ሙእሚኖችን ሲያወድስ ወለዚነ ሁም ሊአማናቲሂም ወዐህዲሂም ራዑን፣ አደራቸውና ቃል ኪዳናቸውን የሚጠብቁ ናቸው። ቃል ኪዳን አሁን በጣም ተራ ነገር ሆኗል። ውሸት ቀሏል። ይቀጥራል፣ ያፈርሳል። ማናችን ከዚህ እንደሚድን አላህ ነው የሚያውቀው። ይሄ የአማና ጉድለት የሚነሳው ከዲን ነው። ትልቁ አማና እሱ ስለሆነ አላህ Subhanahu Wa Ta'ala ለሰማይ ለምድር ለተራራዎች ያቀረበው ግዙፍ አማና ኢና عرضنا الأمانة على السماوات والأرض والجبال፣ ለሰማያት በምድር በተራራዎች ላይ አቀረብን። فأبين أن يحملنها፣ ምርጫ ስለነበረ ይቅር ብለን ይሄን መሸከም አንችልም አሉ። وأشفقنا፣ ፈሩ ሰጉ፣ የአላህን ዓላማና ካልተወጣን ቅጣቱንም አንቋቋመው ብሎ እነዚህ ግዙፍ ፍጡሮች وحملها الإنسان ሰው ግን ተቀበላት። إنه كان ظلوما جهولا፣ ግፈኛ በደለኛ ነውና እሱ አላማ። ስለዚህ አማና መረከብ አይደለም ዋናው መወጣት ነው እንጂ ሰው የሚቸገረውም እዚህ ላይ ነው። ሳያምን አምኛለሁ ካለ ከዳተኛ ነው። አላህ Subhanahu Wa Ta'ala ሙናፊቆችን ومن الناس من يقول آمنا بالله وباليوم الآخر وما هم بمؤمنين، بالله አምነናል በመጨረሻው ቀን ወላሂ ያሉ ረሱል ጋር ተሰልፈው አንዳንዴ አብረው እየዘመቱ ጁምዓ እየሰገዱ ሶላት እየሰገዱ አይ አማኝ አይደሉም አወጣቸው። ለምን? يخادعون الله والذين آمنوا وما يخدعون إلا أنفسهم، አላህና አማኞችን ያታልላሉ ይከዳሉ ቢሳካላቸው ማለት አላህን ማጥራት አይቻልም። ግን ሙከራቸው እዚያ ድረስ ነው። አማኞችንም እንዳያታልሉ አላህ እያጋለጣቸው። ለዚህ ብሎ ቀጥሎ ምን አለ? ወማ يخدعون إلا أنفسهم፣ በተጨባጭ ካየነው ያታለሉት ራሳቸው። እንዴት ነው የኸለቀውን ጌታ የረዘቀውን የሚያኖረውን እሱን አሸውዳለሁ ብሎ ከሞከረ هذا بقي له من الأخلاق من ቀረስ ቁም ነገር ትልቁ ኺያና እንግዲህ ኢባዳም ላይ እንደዚሁ ሰው ሲያዩ ይሰግዳሉ፣ ሰው ከሌላ አይሰግዱ። ለዚህ ብሎ ቀን ብዙ ናቸው፣ ሌሊት የሉም። ነብዩ ሰለላሁ ዐለይሂ ወሰለም ናቸው ያሉት أثقل الصلاة على المنافقين صلاة العشاء وصلاة الصبح، በሙናፊቆች ላይ በጣም የሚከብዳቸው ሶላት የኢሻና የሱብህ ሶላት ነው። ጨለማ ነው ይላሉ፣ መሳስ የሉ። ደመቅ ባለበት ሰዓት ላይ ግን አሉ። وإذا قاموا إلى الصلاة قاموا كسالى يراؤون الناس، ወደ ሶላት ሲነሱ እየተሰላቹ ለሰው ጉራ ብለው ቆማሉ። ولا يذكرون الله إلا قليلا፣ ለዛውም ደግሞ አላህን በብዛት አይወድሱ። ينقر أحدهم نقر الديك አሉ ነብዩ ሰለላሁ ዐለይሂ ወሰለም፣ እንደ ዶሮ ጠቅጠቅ አሱር ፀሐይ እስከምትገባ ድረስ حتى إذا كانت بين قرني الشيطان ይቆይና የዛን ጊዜ ተነስቶ ይቹም ሶላቱና ደግሞ ሪያአን። ይሄ እንግዲህ ለአላህ ታማኝ ያለመሆን ነው። ለአላህ ታማኝ ያልሆነ ለማን ታማኝ ይሆናል?